ሰላም ጋይስ እንዴት ናችሁ? በዛሬ ቪዲዮአችን ደግሞ እስቲ ሊንክድ ሊስት ላይ እነሱን እንይና ፈተና ላይ ብዙ ጊዜ የመጡት ኢንሰርት አት ዘ ቢጊኒንግ፣ ኢንሰርት አት ዘ ኢንድ፣ ኢንሰርት አት ዘ ሚድል፣ ዲሊት አት ዘ ቢጊኒንግ፣ ዲሊት አት ዘ ኢንድ፣ ዲሊት አት ዘ ሚድል የሚሉትን እነዚህን ኮዶቹን እናያቸውና እንዴት እንደሚሰሩ አንድ ባንድ እናያቸዋለን ማለት ነው። ስለዚህ መጀመሪያ የምንጀምረው እንዴት ነው ያሉንን ኖዶች ያሉንን እንዳለ ዳታዎች ፕሪንት የምናደርገው ከዚህ ከኖድ ውስጥ አውጥተን የሚለውን ነገር እሱን እናያለን ማለት ነው። ስለዚህ የምንጠቀመው C++ ነው። ኢንክሉድ አውስትሪም ዩዚንግ ኔምስፔስ std አለ። ከዛ በኋላ ስትራክት ኖድ፣ ይሄ ኖድ ምንድነው ስትራክቸር። ስለዚህ ምን ይዛል ዳታ እና ቀጣዩን ፖይንተር ነው የሚይዘው። ይህ ማለት ምን ማለት ነው? እዚህ ጋር በደንብ ይዩ። እቺ በሁለት ቦታ ነው ያለው ማለት ነው። ስትራክቸር አይታችሁ ከሆነ ዳታ እቺ ዳታ ቫልዩ አለች። ኔክስት ደግሞ ምንድነች ፖይንተራችን ነች። እቺ ፖይንተር ስራዋ ምንድነው ቀጣዩ ኖድ ምንድነው ሊንክድ ማለት ነው። ወይ ነው ሊንክድ ሊስት የሚባለው እሱ ነው። ሊንክድ ነው ሊስቶች እያንዳንዳቸው ከዚህ ጋር ሊንክድ ነው። ማነው ሊንክድ እንዲሆን ያደርግልን? እቺ ኔክስት የምትባለው ፖይንተር ምንድነው ከያኛው ጋር ሊንክድ ነው። እዚህ ጋር ከመጣችሁ ይሄም ከዚህኛው ጋር ሊንክድ ነው። ይሄንን ወደዚህ ይጠቁማል። ይሄ ኔክስት የሚባለው ፖይንተር የፖይንተር ስራው ምንድነው መጠቆም ነው። ስለዚህ እቺ አስተሪክሷ የምታሳየን ፖይንተር እንደሆነ ነው ማለት ነው። ስለዚህ ከዛ በኋላ ምን እናደርጋለን? ከዛው እንደሚለው ኖድ ሄድ ኳልቱነል ሄድ ማለት ልክ የመጀመሪያው ኤሌመንት የሚይዝልን ፖይንተር ነው። ግሎባል ፖይንተር ነው። ይሄ ግዴታ ያስፈልገናል። ይሄ ሄድ አለ መጀመሪያ ምንድነው ያዘው ምንም ማለት ወደ ማንም አይጠቁም። ከዛ በኋላ ነው ዳታ ኢንሰርት አት ዘ ቢጊኒንግ ስናደርግ ነው። ኢንሰርት ለማድረግ ስንሞክር ሄድ የመጀመሪያውን ዳታዬን እንዲጠቁም አደርጋለሁ ማለት ነው። አሁን ሳይሆን በኋላ አት ዘ ቢጊኒንግ ላይ ኢንሰርት ስናደርግ ነው ሄድ የምንጠቀመው። ከዛ በኋላ ለምሳሌ እንበልና ለጊዜው ነው ግን ከዛ በኋላ ግን አሁን ወደ ኖድ 1 እየጠቆመ ነው እንበል እና 3 ኖዶች አሉን ብለን እንውሰድ ኤግዛምፕል። ወደዚህ እየጠቆመ ነው። ይሄ አሁን ወደ ኖድ 1 እየጠቆመ ነው ማለት ነው። ስለዚህ ሄድ መጀመሪያ ኖድ ወደ ሄድ 1 እየጠቆመ ነው እንበል፣ ኖድ 1 እየጠቆመ ነው እንበል። ከዛ በኋላ ሁሉንም ቫልዩዎች ማድረግ ፈልጋለሁ። እነዚህ ሁሉንም ይሄንንም ፕሪንት ማድረግ ፈልጋለሁ። ስለዚህ እነሱን ፕሪንት ማድረግ የምፈልግ ከሆነ ዋይል ቴምፕን ዲክሌር አደርጋለሁ። ሌላ ምን ያስፈልገኛል? ሌላ ቴምፕ ያስፈልገኛል። ምክንያቱ ለምንድነው ይሄ ቴምፖራሪ ቫሪያብል ይሄ ፖይንተር ለምን ነው የሚያስፈልገኝ? ራሱ እዚህ ውስጥ እየሄደ ሙሉን ዳታ እየሄደ ምን እንዲያደርግልኝ ነው ፕሪንት እንዲያደርግልኝ ነው ማለት ነው የምፈልገው። ስለዚህ ምን አደርጋለሁ? ይሄ ቺን ኦፕሬሽን ማወቅ አለባችሁ። ባለፈው አመት በአካል የነበራችሁ ልጆች ስለ ቲቶር ላይ ይሄ ማለት ነው ይሄ ሄድ ፖይንተር ከሆነ ይሄም ፖይንተር ከሆነ ይሄ ማለት ይሄን ቫልዩ ለዚህ መስጠት ማለት ሳይሆን ይሄ ሄድ የሚጠቁመውን ቦታ የዚህን አድሬስ ለዚህ ይሰጠዋል። ይህ ማለት ነው ሄድ ወደዚህ ይጠቆመ ነበረ። ስለዚህ ቴምፕም ወደዚህ ይጠቁማል፣ ወደዚህ ኖድ 1 ይጠቁማል ማለት ነው። ስለዚህ ቴምፕ ከእንግዲህ ወደዚህ የጠቆመ ነው ወደዚህ ነው የጠቆመ ያለው። ስለዚህ ቴምፕ ባዶ እስካልሆነ ድረስ ይሄ ዳታው ባዶ ቴምፕ የሚጠቁምበት ቦታ ባዶ እስካልሆነ ድረስ ሲአውት ቴምፕ ዳታ ይሄ ቴምፕ ዶት ዳታም ትችላላችሁ ኦር ደግሞ እንደዚህም ትችላላችሁ። ቴምፕ ዶት ዴታ ቴምፕ ዶት ኔክስት ማለት ትችላላችሁ። ወላሂ ግን ቴምፕ ዶት ዳታ አሁን ከዚህ ውስጥ ቴምፕ ዶት ዳታ ማለት ነው እቺ ዳታ ነች ማለት ነው። ስለዚህ ቴምፕ ዶት ዳታ ሲአውት እናደርጋለን። ከዛ ስፔስ እናደርጋለን። ቴምፕ ከዛ ምን ይሆናል? ቴምፕ ዶት ኔክስት ቴምፕ ዶት ዳታ ይሄ ዳታ ነው። ቴምፕ ዶት ኔክስት ደግሞ ማለት ነው ቴምፕ ዶት ኔክስት ወደ ቀጣዩ ሂድ ማለት ነው። ቴምፕ ዶት ኔክስት ወደ ቀጣዩ ማለት ኔክስት ማን ያዘው ይሄንን ስለያዘ ማለት ነው። ቴምፕ ዶት ኔክስት ወደ ቀጣዩ ይመራናል። ስለዚህ የት ደረስን? ቴምፕ አሁን ይሄን መጠቆሚታውን ወደ ይጠቁማል፣ ወደዚህ ይጠቁማል። በማን ምክንያት ነው የሆነው? ቴምፕ አሳይን ቴምፕ ኔክስት ወደ ቀጣዩ ሄደ። ከዛ ቀጣዩን ባዶ እስካልሆነ ድረስ ምን እያደረገ ይሄድልናል? ይሄ ቴምፕ ዶት ዳታ ፕሪንት እያደረገ ኔክስትን ደግሞ ኔክስት እያደረገ ይሄዳል።